አንዳንድ ጊዜ በመጠመቃችን ብቻ የለም ብለን መወሰን የለብንም። ደጋግሜ እንደነገርኳችሁ ጠበል ጠጥቶ የሚልኩት አለ። ጠበል በደንብ ይጠጣና ሄደህ እዛ የሚጠብቅህ ይሄ ነው፣ ጥርስን ነክሰህ ዝም በል ይሉታል። ከዛ በኋላ ሲገባ ጥርሱን ነክሶ ዝም ይላል። ለሱ ትልቁ ውርጅብኝ ጧትና ማታ ቀን የጸሎት ቦታ ቤታችን ሲኖርና የአምልኮት ጊዜ ሲኖረን ነው። በዛም በላይ ደግሞ በቅጥቀጣ መንፈሳዊ ድፍረት ሲኖረን ነው። ሲያመን ምልክቶቹን ተከትለን ለምሳሌ በመቁጠሪያ ስንመታው ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ መሄድ፣ ስትመታው እንደ ድንጋይ መሆን፣ ይሄ የመኖሩ 5 ምልክቶች ናቸው። ማቃጠል፣ መውረር፣ መብላት፣ በሰውነት ውስጥ መሄድ እና እንደ ድንጋይ መሆን፣ እነዚህ 5ቱ የመኖሩ ማረጋገጫዎች ናቸው። ከዛ በኋላ ስትቀጠቅጠው መጨረሻ ላይ አንዳንድ የማትፈልጋቸውን ድምጾች ትሰማለህ። ከውስጥህ ማውራት ይጀምራል። በመጨረሻ ማን በኢየሱስ ክርስቶስ ስም ስትለው ቡዳ ነኝ ይላል፣ የሚስጥር መተት ነኝ ይላል፣ ዛር ነኝ ይላል። ከዚህ በኋላ ምን ያስፈልጋል? የውጭው ዓለም ተማሪዎቼ በብዛት ይህንን መንገድ ተጠቅመዋል። ውጭ ያሉት ማለት ነው። በብዛት እያንዳንዱ የራሱን መንፈስ ይዞ ግማሹ በስልክ ግማሹም ራሱ እያሰናበተው ግማሹም እርስ በርሱ በደንብ ያወቀው አንዱ ለአንዱ እያገዘ ዛሬ በቤተ ክርስቲያን ረጅም ዘመን ኖረው ያላወቁት አገልጋዮች የሰሙት ምእመናን ጠላትን እያሸነፉ ናቸው። ይሄ እንግዲህ ምንድነው? ይሄ እንግዲህ ሁሉንም ማስማተኛ አድርጊያለሁ። እግዚአብሔር ስሙ የተመሰገነ ይሁን። በቃ በሙሉ ያደመጠ በሙሉ በቃ አስማተኛ ሆኗል። ይኸው እዚህ መካኒክ አለ እኮ እዚህ ትእዛዝ እየሰጠ የሚያሰራቸው ያው ይሰራሉ። ይሄን አላል ቤት ስታስጠርገው የነበረች እህታችን ትዝ አይላችሁ? 10 ሰዓት ተነስታ ወጡንም ሁሉንም አጠናቆ ሪፖርት ያቀርባል። ጨርሻለሁ ይላል። እለዋ ላይ ሆኖ ማለት እኮ ነው። እሷ አይደክማትም እና ሊሂድ ወይ ስላት አይ ትንሽ ላሰራው ሰራተኛ የለኝም ማለች እኮ እና ይሄናል ነው። ይሄናል ሰው በክፉ ላይ ጠንካራ የእምነት ጉልበት አግኝቷል። አንተ ፌዘኛው ግን የሱዳን መተት ነው እያልክ ሂድ ቀልደው ምንም አታመጣም። ደግሞ አይገርምም? ምንም አታረግም። በራስህ ህይወት ላይ ትቀልዳለህ። ብዙ ነገር አታም ነበር ያደረኳት ቤተሰቦች ይሉላ ያደረኳቸው የጣዖት መንፈስ ወደ ድህነት የሚመራ አጠቃላይ የህይወት በረከትን ገፎ ማስተዋልን፣ ጸጋን፣ ሞገስን ሁሉ የሚያበላሽ ጠላት ነው። አብረን ያደኩት መተት ምን አድርገህ ተባልከ? መተት አሳብዳት ከዛ ግደላት ነበር የተባልኩት እኮ አሳብደህ ገደላት። እሷ ማን አባቷ ስለሆነች ነው ቤተሰብ የምትረዳው አለኝ። ትረዳለህ? ቤተሰብ ትረዳለች። እሷ ብቻ ነው ከቤት ውስጥ ለእናትና ለአባቷ የምታስበው። ከዛን ቀን አባት አለ። ምንድን ነው የምትሰራው? ኧረ በስመ አብ የወንድ ስራዋ እንዳለ የወንድ ጎበዝ ነበረች። ከዛ እሷ እንደዚህ እያደረገች እንዴተኛ ቁጭ ብለን ታድጋለች አልነና ሄደን በ35 ብር ሽመልባት ነው ከሰው ጠቅላላ ውጣ። እሺ በኢየሱስ ክርስቶስ ስም ወላዲተ አምላክ ስም የጣዖት መንፈስም መተትም ዛር ቡዳ አይነጥላም ሁላችንም ሲወል ታስረናል። ሰባት ቀን ድህነትን የሚመኙ ራሳቸው ድህነትን የሚያጋቡ ችግርን የሚያጋቡ በቅናትም በተንኮልም በመቀኝነትም በቃ ከነጣዖታችን እንድንሰቃያለን። በልተን ተነሽ ያዝ ቻሽ በርቺ አንተ ትውልዳችን እንደዚህ ነው። እውቀቱ አያድግ፣ ውስጡ አያድግ፣ ስነ ልቦናው አያድግ፣ ጸጉሩ ነው የሚያሳድገው። በቃ የሉሲፈር መንፈስ ጸጉሩ ይቋጥራል። ይሄንን እንደ እውቀት ይዞ የሚራመድ ቤተሰብ፣ ስነ ምግባር የማያስተምር ቤተሰብ
ችግር እንዳለው የማያስተምሩ እናትና አባት ወይም የማይሰሙ ልጆች የዘመናችን እጣ እዚህ አድርሶናል። አንተ ነው የምታንጨባረረው እዚህ ይሄን ያደረከው ስማ ትለቀዋለህ አትለቅም? ትለቃለህ። ይሄ አንተ ዘቁና እንዲያደርገው ብዙ ነበር። ምን አደረከው? አንጨባረርከው? አዎ። አሁን ለቀህ ትሄዳለህ? እሄዳለሁ። ተመልከት፣ ያው እንደዚህ ጉድሩ ይሆናል። አሁን ይሄ አባት አለው እናት አለው፣ ግን እናትና አባቱም ስነ ምግባሩን አያውቁም። ያስተዳደጉ ምዕራፍ የለም። ኩተከተም ተልበር ዛሬው ቃቢ ነው አፍራ ማለት ሰይጣን ነው። ዛሬ ሰይጣን ምን አልከኝ? ሰይጣን ነው ዛሬ ሰይጣን እንግዲህ የሰይጣን ምልክት ነው። ይሄ በብዛት ያለን የሰይጣን ምልክት ነው። ምልክቶቻችን በሙሉ ወደ ክፉ መንፈስ ሄደዋል። እግዚአብሔር ምሕረቱን ያብዛልን። ሽቦጥ ነው ለከሰውነቱ ከግሩ ጀምር ፈተል አንተ ምንድን ነህ? እኔ ሴት አይነ ጥላ ነኝ። ሴት አይነ ጥላ ምን? ሴት አይነ ጥላ። ስንት ዓመት ነው ከያዝሽው? 28 ዓመት 28 ዓመት። ስንቱ ተሄዱ። እኔ እኮ እየተደበኩ ነው የቀረው። ስንቱ ሄደ መሰለውት። ሴት አይነ ጥላ ምን? ራሔል ሆነሽ ሻንቂት? ሻንቂት ነኝ። ሻንቂት ነኝ። ሻንቂት። ስንት ዓመትሽ ነው? 28 ዓመት። እድሜው ስንት ነው? 36 እና በስንት ዓመቱ ነው ያልሽው? አመቱ አሁን ላይ ተጠፍቶ ነው ሂሳብ ታሰራኝ። ተዘጋጅ። ዋጭ ነው ከሰውነቱ። በቅርብ ደግሞ የታደስኩ እንዝላለሁ። እሺ ተዘጋጅ። ሁሉም ተዘጋጅ። ዋጭ ነው። ሴት አይነ ጥላ ዋጭ ነው እያለው ምን አይሰራም። አሁን ተዘጋጅ። አንተ ሴት አይነ ጥላ የዚህ የዘመናችን ወንዶች ፍጅት ነው። ተግባራዊ ክርስትና በመኖር ደግሞ ድጋሚ መወለድ ያስፈልጋል። ጠላታችን እንደዚህ ሲዋረድ ማየት በጣም ደስ ይላል። እስቲ እግዚአብሔርን አመስግኑላችሁ። ለዘመናት ይዞን የነበረው ጠላታችን ዲያብሎስ ተዋርዷል። ከተዋረደባቸው ጉባኤዎች ውስጥ አንዱና ዋነኛው ቀደምቱ ጉባኤ ይህ ንቁ ታምረ ጽዮን ጉባኤ ነው። እጅግ የሚገርመኝ ነገር አለ እዚህ ጋር ወንድማችን ለመጀመሪያ ጊዜ አይነ ጥላ ማን እንደሆነች የነገረኝ ያው እዛ ጋር ለመጀመሪያ ጊዜ መምህር ጉባኤ ሲመጣ አይነ ጥላ የምትባል መንፈስ አለች ብሎ መጽሐፍ እንዳሳትም ምክንያት የሆነኝ እና ብዙ ሰዎች ራያችን ላይ ያለው መንፈስ አለ ተብሎ ሲነገረን እንዴት መንፈስ አብሮ ይወለዳል ሲባል እንደ ሕፃን ልጅ ጡት እየጠባ ከማህፀን ጀምሮ እኛ እሽሩሩ እያልን የምናሳድገው ነው የሚመስላቸው። ስንወለድ እናት ላይ አባት ላይ ሆኖ ያያል ነው። ዛር ማለት ምንድነው? ስንወለድ ያየናል ማለት ነው። ይሄ እዚህ የምታዩት በሙሉ ያየን መንፈስ ነው። ኢዮብ አባታችን ጻድቁ ኢዮብ ምን አለ? ጠላቴ በክፉ አይኖቹ አየኝ፣ ጥርሱንም አንቀራጨጨብኝ ይላል። ኢዮብ ምንም አላጠፋም፣ ግን እግዚአብሔር ስለሚተማመንበት ነው። ብዙዎቻችን የቅዱሳን ልጆች ነበርን። የዛሬ 800 ዓመት የዛሬ 700 ዓመት የቅዱሳን ልጆች ነበርን። አሁን አግኝቶን ተበቀለን፣ አገኘኋቸው አለን። ያኔ ጻድቁ አቡነ ተክለ ሃይማኖት ጥግ አስቀምጠውት ነበረ፣ ሸኝተውት ነበረ። አሁን ግን እኛ ተገኘንለት። ግብሩ ዶሮና በግ ነበር። አሁን እኛው ራሳችን ግብር ሆንለት። ስለዚህ እንዴት ሳይዘ እና አባታችን አመሰግናለሁ። በሰፊው ሌላ ጊዜ እመጣለሁ።